ሰላም ሰላም ውድ ተከታታዮቼ ከበረ ነኝ ከጂጄቲዩብ ዛሬ ይዤላችሁ የመጣሁት የእግር ፍሬን በቀላሉ እንዴት መሞከር እንደምትችሉ ነው። የእግር ፍሬንን ማለት በተዘዋዋሪ የምትሞክሩት ቫኪዩም ቡስተር ነው። ቫኪዩም ቡስተር ማለት ምናልባት የማታውቁ ካላችሁ ሹፌሩ በዝቅተኛ ጉልበት ፍሬኑን በሚረግጥበት ጊዜ ወደ ከፍተኛ ጉልበት በመቀየር መኪናውን በቀላሉ እንዳቆመው ሹፌሩ ብዙ ጉልበት ሳይወጣ መኪናውን በቀላሉ እንዳቆመው ከሞተሩ ኃይል በመውሰድ የሹፌሩን ኃይል ወደ ከፍተኛ ጉልበት የሚቀይር የፍሬን ሲስተም ነው ማለት ነው። ስለዚህ ያንን ሲስተም በትክክል እየሰራ መሆንና ለመሆኑ እንዴት መሞከር እንደምትችሉ አሳያችኋለሁ። አብራችሁን ቆዩ። ስለዚህ ፍሬን በትክክል ወይም ደግሞ ቫኪዩም ቡስተር በትክክል እየሰራ መሆኑን ለማወቅ ምንድነው የምታደርጉት? መኪናው ሞተሩ እንደጠፋ ፍሬኑን ቢያንስ 4 ጊዜ ወይ 5 ጊዜ ረገጥ ታደርጉታላችሁ፣ ፓምፕ ታደርጉታላችሁ ማለት ነው በተዘዋዋሪ። ስለዚህ በመትረግጡበት ጊዜ ምን ይሆናል? ይጠነክርባችኋል፣ እየጠነከረ ይሄዳል ማለት ነው። ስለዚህ ነው አሁን እየረገጥኩ አሳያችኋለሁ። እዚህ ጋር መጀመሪያ በደንብ ይረገጣል። እንደምትሄድ እየጠነከረ ነው። አሁን በጣም ጠንክሯል እግሬ ላይ ማለት ነው። አየው አሁን ጠንክሯል። ከዛ ምንድነው የምታደርጉት? እግራችሁ ላይ እንደጠነከረ እዛው ረገጥ አድርጋችሁ ትይዙታላችሁ። በከፍተኛ ሁኔታ አትረግጡትም፣ ነገር ግን ኖርማል ሌላ ጊዜ ፍሬን እንደምትይዙት ረገጥ አድርጋችሁ ትይዙታላችሁ። ረግጣችሁ ከያዛችሁት በኋላ ምንድነው የምታደርጉት? መኪናውን ማስነሳት ነው፣ ሞተሩን ማስነሳት ነው። ስለዚህ በመታስነሱበት ጊዜ በትክክል ከሞተሩ ከኢንጂኑ ቫኪዩም ቡስተር ጉልበት አግኝቶ እየሰራ ከሆነ እግራችሁ ወደታች ይወርዳል፣ ፍሬኑ ወደታች ይወርዳል ማለት ነው። ስለዚህ ፍሬኑ ወደታች ከወረደ ቫኪዩም ቡስተር በትክክል እየሰራ ነው፣ በትክክል ፍሬኑን እያገዛችሁ ነው ማለት ነው። ስለዚህ አሁን እኔ አስነስቻ አሳያችኋለሁ። አሁን ረገጥ አድርጌ ነው ያስኩት። እንዳያችሁት እግሬ ወደታች ወርዷል። ስለዚህ ቫኪዩም ቡስተሩ በትክክል እየሰራ ነው ማለት ነው። በእንደዚህ አይነት መልኩ የእግር ፍሬን በትክክል እየሰራ መሆንና ለመሆን መሞከር ትችላላችሁ። የእግር ፍሬን ከሞተሩ ወይም ከኢንጂኑ ትክክለኛውን ጉልበት እያገኘ ወይም ደግሞ በጉልበት እየታገዘ መሆኑን መሞከር ትችላላችሁ ማለት ነው። ይሄ አንዱ ፍሬን በትክክል መስራቱን የምታረጋግጡበት ነገር ነው ማለት ነው። ስለዚህ ቫኪዩም ቡስተር በትክክል መስራቱን መኪናውን ከማስነሳታችሁ በፊት እንደዚህ ፓምፕ እያደረጋችሁ እያስነሳችሁ በቀላሉ ፍሬኑ መስራቱን መሞከር ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ።